ጌታችን ኢየሱስ ክርስቶስ በመሸ ጊዜ በተዘጋ ቤት ውስጥ ገብቶ በመካከላቸው ቆመ እዛ የሰበሰባቸው ጉዳይ ምንድነው እዛ የሰበሰባቸው ጉዳይ ማህበራዊ ጉዳይ አይደለም ወይም የኢኮኖሚ ጉዳይ አይደለም አሳማ አጥመድ ምናምን አይደለም እንደውም ገሊላውያን ናቸው ኢየሩሳሌም ውስጥ በዛ ሰዓት እንዲገኙ የሚያደርጋቸው ሌላ ጉዳይ የላቸውም ክብረ በዓሉ አይደለም ወይ በዓለ ሃምሳ ወይ ደግሞ ፋሲካ በዓል ሌላ ነገር አይደለም እዚች ቤት ውስጥ ደጁን ዘግተው እንዲሰበሰቡ ያደረጋቸው ምንድነው ያው የሚወዱት ጌታ ጉዳይ ነው የክርስቶስ ነገር ነው ከበሩጭ የተሰቀለው ክርስቶስ ነው በጎልጎታ የተቀበረው ክርስቶስ ነው አሁን ግን ዜናውን እየሰሙ ነው ትንሳኤውን እየሰሙ ነው ስለተነሳው ክርስቶስ ለማርያም መግደላዊት ስለታየው ለሴቶቹ እንዲሁም ለሁለቱ ደቀ መዛሙርት ደግሞ ለስምዖን ስለታየው ስለተነሳው ክርስቶስ እያወሩ ባሉበት ሁኔታ ውስጥ ኢየሱስ መጣ ነው የሚለው ክብር ለእግዚአብሔር ይሁን የመለየት ስፍራ ላይ ነው ያሉት ደጃቸውን ዘግተዋል የአይሁድ ልምድና ስርዓት ከነጠባዩ ከነፈሻቱ ውጭ ነው ያለው እነሱ ያሉት ወደ ውስጥ ነው ያሉት በውስጥ ሆነው ከክርስቶስ ጋር ሆነው ስለ ክርስቶስ ስለተነሳው ክርስቶስ ያወሩ ርዕሰ ጉዳያቸው እሱ ሆኖ ያለ ኢየሱስ መጣ ክብር ለእግዚአብሔር ይሁን አሁን የተነሳ አካል ነው የተዘጉት ደጆች የሚያግዱት አይደለም የትንሳኤ ባህሪ ነው ያለው ሕይወትን የሚሰጥ መንፈስ ነው በአሁኑ ሰዓት ጌታችን ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደተገለጠው ስለዚህ ጌታችን ኢየሱስ ክርስቶስ ገባ እና በመካከላቸው ተገኘ እንዴት ደስ የሚል ነገር እንግዲህ ይሄ ያው ማቴዎስ ምዕራፍ 18 ነው የሚያስታውሰው 2 ወይም 3 በስሜ በሚሰበሰቡበት በዚያ እኔ በመካከላቸው እሆናለሁ በእርሱ ስም ነው የተሰበሰቡ ስለ እርሱ በመነጋገር እርሱን በሚመለከት ጉዳይ ነው የተሰበሰቡ የመሰባሰቢያቸው ማዕከል እሱ ሆኖላቸው ነበር እና ስለሆነም ስሙ ስለተጠራ ስለሱ ስለሆነ የሚነገረው በአካል መጣ ክብር ለጌታ ይሁን በትንሳኤው አካል መጣ ከተነሳ በኋላ ለመጀመሪያ ጊዜ የተገናኙበት ቀን ነው እርሱም የሳምንቱ ፊተኛው ቀን ነው እግዚአብሔር ይመስገን ለዚህ ነው አሁን በትንሳኤ ቀን ክርስቶስ ኢየሱስን በሚመለከት ጉዳይ በእርሱ ማዕከልነት ወንድሞች ሆነን የተነሳውና በክብር ያለው ክርስቶስ ኢየሱስ በመካከላችን ሊገኝ እንደሚችል አምነን የምንሰበሰበው ለዚህ አንዱ ይሄ እግዚአብሔር ይመስገን